የዩኬ የድሪል ንጉስ ወይስ የዘመናዊ ሂፕሆፕ አዲስ ፊት? ሴንትራል ሲ ለንደን ውስጥ ከሚገኘው የሺፐርድ ቡሽ መንገዶች ተነስቶ እንዴት ዓለምን ሊቆጣጠር ቻለ? ዛሬ ስለ ዶጃ እና ስፔንተር ስኬቶች ሳይሆን ሴንትራል ሲ እንዴት ራሱን እንደ ትልቅ ብራንድ እንደገነባ እናያለን። ሴንትራል ሲን ልዩ የሚያደርገው ነፃነቱ ነው። ትልልቅ የሙዚቃ ሪከርድ ሌብሎች ሚሊዮን ዶላሮችን ሲያቀርቡለት አይሆንም ብሎ ነው በራሱ መንገድ ወደ ሙዚቃው ዓለም የገባው። እያንዳንዱ ቪዲዮ ላይ የሚለብሰውን ፋሽንና ማህበራዊ ሚዲያ አጠቃቀሙ እንኳን ሳይቀር ለቫይራል ኢፌክት ተብሎ የተሰላ ነው። ድሬክ ራሱ ለዚህ ልጅ እውቅና የሰጠው ዝም ብሎ አይደለም። ሴንትራል ሲ ከድሬክ ጋር የሰራው ኦን ዘ ራዳር ፍሪስታይል እና ከዴቭ ጋር የሰራው ስፔንተር የዩኬን የሙዚቃ ታሪክ ቀይሩታል። ስፔንተር በዩኬ የሙዚቃ ታሪክ ብዙ አድማጭ በማግኘት ሪከርድ ሰብሯል። ይህ የሚያሳየው ሂፕሆፕ ከአንድ ሀገር ወጥቶ ዓለም አቀፍ ቋንቋ እየሆነ መምጣቱን ነው። እናንተስ ስለ ሴንትራል ሲ ምን ታስባላችሁ? የዩኬ የድሪል ንጉሱ እሱ ነው ወይስ ሌላ አለ? ሐሳባችሁን ኮሜንት ላይ አጋሩ።